አውሮፓና አሜሪካ መብራት ሲጠፋ ባለሙያ ፍለጋ ይሄዳሉ። እኛ ጋር ደግሞ መብራት ሲጠፋ ወደ ጎረቤት እንሄዳለን የጎረቤት መጥፋቱን ለማየት። ለምንድን ነው ግን የጋራ መከራ የሚያስደስተን? ውይ የኔ ፍቅር አፈቅርሻለሁ። ዝም በል አፍከና ተከፈተ። እስከ ዘላለሙ አፈቅርሻለሁ። አንተ ዝም በል። ሎተሪ እኮ 1 ሚሊዮን ብር ደረሰኝ። የኔ ፍቅር ዝም በይ። አንዳንድ ሴቶች ግን እሱ ከኔ የፈለገው ስጋዊ ግንኙነት ብቻ ነበር አትበይ። ሌላ ነገር አቅርበሽለታል እንዴ? ከሱ ውጭ ምን አቅርበሻል? ብር ነው? መሬት በካሬ ነው? መኪና ነው? ወይ ምን አቅርበሽ ነው ከሱ ውጭ? እሺ ሌላ ነገር ሰጠሽው አልቀበልም አለ? ብር ሰጠሽው አልቀበልም አለ? ነው ወይስ መኪና ሰጠሽው አልቀበልም አለ? ይው የማይረባ ወሬ አታውሩ፣ ብዙም ደስ አይልም። የኔ ፍቅር ከምንም በላይ አፈቅርሻለሁ። ባክ ሁሉም ወንዶች ያው ናችሁ፣ አንድ አይነት ናችሁ። አረ ፍቅር ሁሉም ሰው እኮ አንድ አይነት አይደለም። ደግሞ እኔ እንደ ሌሎቹ አይደለሁም። እንደ ሌሎቹ ወንዶች አይደለሁም? አዎ እንደ ሌሎቹ አይደለሁም። ማለት ታጠባለህ ነው ወይስ ወራባታ ያለ? ትምህርት ያልተማርነ ሰዎች ትልቁ ደስታችን ምን እንደሆነ ታውቃላችሁ? የተማረ ስራ አጥቶ ሲንከራተት ለማየት። ተምረ ምን ፈየድክ ለማለት እኮ ነው። እቺን አጋጣሚ በጉጉት ነው የምንጠብቃት። አቤት አቤት ክፋት! እሱ ይልን ግን አይ ለማንኛውም የተማራችሁ ብዙም ተስፋ አትቁረጡ። ግን በእውነት ተማሩ፣ እኛን እንዳትሰሙን። እግዚአብሔር ይማረዎት አባቴ። እንደው ምን ነካዎት? አሁን ለሻይ ልወጣ ነው፣ ከሰዓት ተመለሱ። ሃሎ የኔ ልጅ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሰላም ናችሁ እናንተ? እኛማ ምን ሰላም አለን ብለህ ነው አይናችንን ወስደህብን? የኔ ልጅ እንዴት እንደናፈቀችኝ፣ እኔ ደግሞ እንዴት እንደቀፈፈችኝ። ምን አልኸኝ? አረ ምንም ወዲህ ነው። ጥሩ። ለመሆኑ ልጅ ደህና ናት? ምን ትሆናለች እኔን ጥሎላት? አረ እንዲያው ንሳደራ ልጅ እንዲያው ሰሞኑን ግምግም የሆነ ህልም እያሳየኝ ነው። ምን አይነት? አረ እንዲያው ልጅ ወደ ህይወቷ ክፉ ነገር ሲመጣባት አየሁ። ልጅ በህልሜ ህይወቷ ሲበላሽ አየሁኝ። እንዲያው ይገርማል። ህልሞት ግን እንዲያው ለአንድየው አይዋሽም እንዴ? ልጅ ምን ሆነች? አረ ምንም። እና አይ ልፈታት ነው። ምን? እናትና አባቶቻችሁን ድሆች ናችሁ ለምን አትለወጡም? ለምን ሀብታም አትሆኑም እያላችሁ ስትሳደቡ የነበራችሁ አሁን ወላጁ ናችሁ። እስኪ እንዴት ሀብታም እንደሚኮን አሳየን። እስኪ ንገሩን እንዴት ገንዘብ እንደሚሰበሰብ። አሁን አንተ ወላጁን ያለ እያንዳንድ እስኪ አሳየን። በነገራችሁ ላይ አሁን ወላጆች እንደፈለጋችሁ መሳደብ ትችላላችሁ ልጆቻችሁ። ያልጎረመሳችሁ ግን ተጠንቀቁ አደራ። ከባድ ነው የምር ከባድ ነው። ይቅርባችሁ። አጥቶች ላይ ሙድ የምትይዙ የምትናገሩ ሰዎች ተጠንቀቁ። ግን ባራችሁ እንሏችኋል። እስር ቤቱ እንደሆነ ስራ አጥቶ ከመዋል አይበልጥም። እንዲያውም በዛው ይታወቅም በዛው ወይ ሌላ ሙያም ተምረው ይወጡ ይሆናል። በኋላ ግንባርን ከተመተባለ ብትል ማንንም አይሰማ። የኔ አባት የሚከፍለው እንደሆነ ብቻ ሳንቲም አይኖረው። አርፈህ ብትቀመጥ ነው የሚሻል የኔ አባት።